ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው እዩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ቀንም ሆነ ማታ መማር ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣው አረፍተ ነገር ምስረታ ይዤላችሁ መጥቻለሁ። ከቃላት ወደ አረፍተ ነገር መጠናል። በደንብ ተከታተሉኝ። አንድ ባንድ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ እንጀምር። እንግዲህ እነዚህ ረዘም ከቃላት ትንሽ እነዚህ ረዘም ያሉ አረፍተ ነገር እንላቸዋለን ማለት ነው። በደንብ ተከታተሉኝ። በተረጋጋ መልኩ አነብላችኋለሁ። ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ላይክ ሼር እያደረጋችሁ ቪዲዮውን ጀምሩ። እሺ ዛሬ ዛሬ አትመጭም ዛሬ አትመጭም ይላል ማለት ነው። እሺ ቀጣያችን ዛሬ ቀኑ ማነው? ዛሬ ቀኑ ማነው? ዛሬ ቀኑ ማነው? እሺ ቀጣይ እኔ ልሄድ ነው እኔ ልሄድ ነው። እሺ ቀጣይ ሰላም እንዴት ነሽ? ሰላም እንዴት ነሽ? ሰላም እንዴት ነሽ ይላል ማለት ነው። ወደ ቀጣያችን ስንሄድ ሰላም እንዴት ነህ? ሰላም እንዴት ነህ? ሰላም እንዴት ነህ ይላል። እንግዲህ እዚህ ላይ የሚለየው ህና ሽ፣ ሴትነትን ሽ ይገልጻል፣ ወንድነትን ህ ማለት ነው። እሺ ቀጣይ ዛሬ እፈልግሻለሁ ዛሬ እፈልግሻለሁ ይላል ማለት ነው። ዛሬ እፈልግሃለሁ ዛሬ እፈልግሃለሁ ይላል። እንግዲህ የመጀመሪያችን ዛሬ እፈልግሻለሁ ሴትነትን፣ ዛሬ እፈልግሃለሁ እንግዲህ ልዩነቱ ሻና ሀ ናቸው ማለት ነው። ሁሌም ከጎንሽ ነኝ ሁሌም ከጎንሽ ነኝ ይላል ማለት ነው። እሺ ቀጣያችን ሁሌም ታስፈልጊኛለሽ
ሁሌም ታስፈልጊኛለሽ ይላል ማለት ነው። ወደ ቀጣያችን እንሂድ። ምርጥ ምርጥ ጓደኛዬ ነሽ ምርጥ ጓደኛዬ ነሽ ይላል። ምርጥ ጓደኛዬ ነሽ። ቀጣይ ጓደኛዬ ጥሩ አስበሻል። እንግዲህ በአንድ ላይ ስናነበው ጓደኛዬ ጥሩ አስበሻል። ቀጣይ ዛሬ ብዙ ስራ አለብኝ። በአንድ ላይ ስናነበው ዛሬ ብዙ ስራ አለብኝ። ዛሬ ብዙ ስራ አለብኝ ይላል ማለት ነው። ሁሌም አስብሻለሁ። ሁሌም አስብሻለሁ። እሺ መልካም ቀን ይሁንልሽ። መልካም ቀን ይሁንልሽ ይላል ማለት ነው። ሁሌም እወድሻለሁ። ሁሌም እወድሻለሁ ይላል። ወደ ቀጣይ እንሂድ። ትምህርት ይጠቅማል። በአንድ ላይ ስናነበው ትምህርት ይጠቅማል ይላል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ ከምንገናኝ በያላችሁበት ሰላም ሁኑልኝ።